ሰላም የክርስቲያን ባይብል ቤተሰቦች እንዴት ናችሁ? ዛሬ 10 የመጽሐፍ ቅዱስ ጥያቄዎችን ይዘናል እና ጥቅሶች ናቸው። በዛውም እንድናቅ ስለሚረዱን ይሞክሯቸው እና መጨረሻ ላይ ስንት እንዳመጡ ኮሜንት ላይ ጻፉልን። ሰብስክራይብ እና ላይክ ስለሚያደርጉን አመሰግናለን። የመጀመሪያው ጥያቄ እንግዲያስ እምነት ከመስማት ነው፣ መስማትም ዳሽ በባዶ ቦታ ያለውን መሙላት ነው። እንግዲያስ እምነት ከመስማት ነው፣ መስማትም ዳሽ። መልሱ በእግዚአብሔር ቃል ነው ሲሆን አንድ ላይ ስናነበው እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሁለተኛ ጥያቄ ሳታቋርጡ ዳሽ። መልሱ ሳታቋርጡ ጸልዩ ሲሆን አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ እናገኘዋለን። ሶስተኛ ጥያቄ ዳሽ ተለወጡ እንጂ ይህን ዓለም አትምሰሉ። ዳሽ ተለወጡ እንጂ ይህን ዓለም አትምሰሉ። መልሱ በልባችሁ መታደስ ወይም በአእምሮ መታደስ ይለዋል አዲሱ ላይ። በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ሲሆን ሮሜ ምዕራፍ 12 ቁጥር 2 ላይ ይገኛል። አራተኛ ጥያቄ ሕግህ ለእግሬ መብራት ለመንገዴ ዳሽ ነው። ሕግህ ለእግሬ መብራት ለመንገዴ ዳሽ ነው። መልሱ ብርሃን ሲሆን አንድ ላይ ስናነበው ሕግህ ለእግሬ መብራት ለመንገዴ ብርሃን ነው ሲሆን መዝሙር ምዕራፍ 119 ቁጥር 105 ላይ እናገኘዋለን። ጥያቄ ቁጥር 5 እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ ዳሽ አልሰጠንምና። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ ዳሽ አልሰጠንምና። መልሱ የፍርሃት መንፈስ ሲሆን አንድ ላይ ስናነበው እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና ሲሆን ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ እናገኘዋለን። ጥያቄ ቁጥር 6 እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከነዚህም የሚበልጠው ዳሽ ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከእነዚህም የሚበልጠው ዳሽ ነው። መልሱ ፍቅር ሲሆን አንድ ላይ ስናነበው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ፣ ከእነዚህም የሚበልጠው ፍቅር ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ እናገኘዋለን። ሰባተኛ ጥያቄ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ ዳሽ ይሆኑ ዘንድ ስልጣንን ሰጣቸው። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ ዳሽ ይሆኑ ዘንድ ስልጣንን ሰጣቸው። መልሱ የእግዚአብሔር ልጆች ሲሆን አንድ ላይ ስናነበው ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ሲሆን በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ እናገኘዋለን። ስምንተኛ ጥያቄ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ዳሽ። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ዳሽ። መልሱ አትጨነቁ ሲሆን አንድ ላይ ስናነበው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ሲሆን በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እናገኘዋለን። ዘጠነኛ ጥያቄ
ማንም በክርስቶስ ቢሆን ዳሽ ነው። ማንም በክርስቶስ ቢሆን ዳሽ ነው። መልሱ አዲስ ፍጥረት ሲሆን ማንም በክርስቶስ ቢሆን አዲስ ፍጥረት ነው እና በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ እናገኘዋለን። 10ኛ ጥያቄ ብዙዎቻችን የምናውቀው ጥቅስ ነው እና የትኛው የመጽሐፍ ቅዱስ ክፍል ላይ ከተቻለ ምዕራፍና ቁጥሩ ካልተቻለ ደግሞ የመጽሐፍ ቅዱሱ ክፍል የትኛው ላይ እንደሚገኝ ማወቅ ነው። 10ኛ ጥያቄ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና የሚለው ምን ላይ ይገኛል? መልሱ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ነው እና ስለሞከራችሁ እናመሰግናለን። ሌሎችም እንዲህ አይነት ጥያቄዎች እንዲደርሱ ሰብስክራይብ እና ላይክ አድርጉልን። ጸጋ ይብዛላችሁ።